በመዲናችን አዲስ አበባ አልፎ በአንዳንድ አካባቢዎች ላይ በቡድን በተደራጁ አካላት የተለያዩ ወንጀሎች ሲፈጸሙ ይስተዋላሉ። በቡድን በመደራጀት የሰዎችን እንቅስቃሴ በመከታተል የተለያዩ ዘዴዎችን በመጠቀም በሰው አካል ላይ ጉዳት በማድረስ የያዙትን ንብረት በመቀማት የወንጀልና ወንጀል ሲፈጸም ይስተዋላል። ይህንን ለመቆጣጠርና ለመከላከል የተቋቋመው ፖሊስም እነዚህን አካላት በቁጥጥር ስር እያዋለና በፈጸሙት ወንጀል እንዲጠየቁ እያደረገ ይገኛል። በለሚኩራ ክፍለ ከተማ ወረዳ 6 ሰሚት ኮንዶሚኒየም ለኢንዱስትሪያል አካባቢ ህገወጥ ሽጉጥ በመጠቀም የተፈጸመ የወንጀልና ወንጀል በመኖሩ ምክንያት ነዋሪዎችን የማዋየት ስራ በመስራትና የአካባቢውን ሰላምና ጸጥታ ለመጠበቅ ከነዋሪው ጋር በመቀናጀት ውጤታማ ስራ እየተሰራ መሆኑን የክፍለ ከተማው ፖሊስ መምሪያ የአራብሳ አካባቢ ፖሊስ ጣቢያ ኃላፊ ይናገራሉ። ሁለት በላይ ናቸው እስከ 6 የሚደርሱ በቡድን ሆኖ ነው የሚፈጽሙት። እነዚህም ቡድን አንድም ሳይቀር ለመያዝ እንዲያስችለን በቂ ጥናት ስናደርግ ቆይተን በዋናነት የሚጠረጠረውን አንድ ግለሰብ መጀመሪያ ላይ መያዝ ቻለን። ያን ግለሰብ ከያዝን በኋላ የወንጀል ምርመራችንን ስራ በስፋት ነው የጀመርነው። በአካባቢው ላይ ባልተለመደ መልኩ ከሁለት በላይ ሆነው በመዝናናትና የመኪና ልምምድ እያደረጉ በነበሩ ግለሰቦች ላይ ድንገት ሽጉጥና ጩቤ በማሳየት አስፈራርተው ኃይልን በመጠቀም የወንጀልና ወንጀል እንደተፈጸመባቸው የግል ተበዳዮች ማመልከታቸውን ተናግረዋል። መኪናውን ይዤ እየሄድኩ ስለነበረ ወደ ኋላ ተመለስኩላቸው እና ከመኪና ውስጥ የተወሰነ ነገር ወሰዱ ማለት ነው። ከመኪናው ወርውረውኛል። እሷን ደግሞ የተወሰነ መተዋታል። ከመጡ በኋላ ሰላም እጁን ዘረጋና አንደኛው እጁን ዘርግቶ ቀጥታ አንደኛው ወደ ሃንግ ነው የገባው። አንገቴን ያነቀኝ። ከዛ በኋላ አወጡ ጭቤው ምናምን ያዙ፣ አስፈራሩኝ። አይፎን ኤክስ ከኔ የኪሴን ገንዘብ መንጃ ፍቃድን ከዛ መኪናችንንም እንደዛ መቱብን። እንደዛ ሆነ ከወሰዱ በኋላ ጥለውን ሮጡ። እዚህ አካባቢ ቁጭ ብለናል። ከዛ አጋጣሚ 4 ሰዎች በዛ በኩል ይመጣሉና እኛም በቃ የሰፈሩ ሰዎች ናቸው ብለን ተስፋ አድርገን ነበር። ግን ልክ እዛ አካባቢ ሲደርሱ ወደዛ ኦልሞስት ወደ 100 ሜትርም አይሞላም ወደዛ አካባቢ ሲደርሱ ቁጭ በሉ እንዳትንቀሳቀሱ እዛው ባላችሁበት ቁጭ በሉ ብሎ የማስፈራሪያ የዛቻ ድምጽ ሰማንና እኛም ደንገጠን ምንድነው ብለን ሳያቸው ወዲያው ድንገት ዞር ስል በዛ በኩል እዚህ አካባቢ መቱት ማለት ነው። ሲመቱት አጋጣሚ ሆኖ ድንጋይ አጠገብ ስለሆነ ወደ ኋላ ወደቀ ማለት ነው። እጁን ሲይዘው ከኋላ ብቻ የሆነ የሽጉጥ ቃታ ስቦ አስተካክሎ ጭንቅላቴ ላይ ደቀነ ማለት ነው። ብቻ እዚህ ከኋላ የምታዩት በዚህ ቀስ እያሉ በዚህ ወደ ጫካ ነው የሄዱት። ወደ ስራ እየገባው ነው። ቦሌ ለሚ ኢንዱስትሪ ፓርክ ውስጥ ነው ስራዬ እዛ የሚሰራው። ስለዚህ ይሄ ሰውዬ ከጫካ ወጥቶ ቁም አለኝ። ቁም ስለኝ እኔም ደግጬ ድንጋይ አነሳው። ከዛም በኋላ መታወቂያ አውጣ እኔ የህግ አካል ነኝ ብሎኝ ስላስፈራራኝ አውጥቼ ሰጥቻለሁ። ነፋሻማ አየር ጥሩ ቦታ ስለሆነ እያወራን እያለ ድንገት 4 ሆነው በዚህ በኩል መጡ ማለት ነው። እያየኋቸው ነበርና ሁለት ሆነው ተከፋፍለው እንደዚህ ከበቡን ማለት ነው። በኃይል መታኝ ማለት ነው። በጫማ ጥፊ በኃይል መታኝ። ከዛ በኋላ እንግዲህ ወደኩኝ ማለት ነው። የምርመራ ቡድን እና የክትትል ቡድን በማዋቀር ቦታው ላይ ነው የደረስነው። እዛ የገቡበትን ቦታ ላይ አሳየ ልጁ የግል ተበዳይ በወቅቱ ቃል ሰጥቶ ስለነበረ ከዛ ቦታው ላይ ስንሄድ ነው እኛን ስንሄድ ከበባ ነው ያደረግነው ማለት ነው። ከዛ ልጁን አሳዩን በዚህ ነው የሄዱት ሲሉን አንደኛው ተጠርጣሪ ነው ሮጦ ሲያመልጥ ነው የያዝነው። ከዚህ በፊት ወንጀል ፈጻሚ ስለሆነ እሱም መሳሪያ ይዞ ነበር በወቅቱ። መሳሪያውንም ጭምር ነው የያዝነው። የህብረተሰብ ጋር በመጣመር ምርመራ በማስፋት ጠበቅ ያለ ምርመራ በማድረግ አብሮ የሚሰሩ 3 ወንጀለኞች ነው የያዝናቸው። እዛ ኮተቤ ካራ አካባቢ ነው ተከራይቶ የሚኖሩት። እነሱም በጋራ ይህን ወንጀል እንደፈጸሙ በተደጋጋሚ ጊዜ ወደ 4 ወንጀሎችን መጥቶ ካመለከቱ ሰዎች ውስጥ 4ቱን ወንጀሎች እንደፈጸሙ ያመኑት ማለት ነው። ከወንጀል ፈጻሚዎች ላይ በሞተር ያሉበት ቦታ ድረስ በመሄድ የተሰረቁ ንብረቶችን የሚቀበል ተጠርጣሪን በየካ ክፍለ ከተማ የካ ኮተቤ ገብርኤል አካባቢ ተይዞ ተገቢው የምርመራ ማጣራት ስራን በመስራት የምርመራ ስራውን በማጠናቀቅ በአቃቤ ሕግ በኩል ክስ እንደተመሰረተባቸው ተገልጿል።